ታሪኩ የሚጀምረው በአንድ በዛገ መብራትና የከሰረ ምግብ ቤት ውስጥ ነው። ባለቤቱ ጀርሚያን ምንም ባልነበረው ሰዓት የመጨረሻውን ምግብ ለአንድ ምስኪን ሰው ሰጠ። አበዳሪዎቹ ሊያባረሩት ሲመጡ ግን ያ ምስኪን ሰው በሚያስገርም ሁኔታ ተመልሶ መጣ። ይህ አስገራሚ የደግነትና የለውጥ ታሪክን ተከታተሉ። ውድ ተመልካቾቻችን ወደ ታሪኩ ከማለፋችን በፊት ይህንን ቻናል ሰብስክራይብ ያድርጉ፣ እንዲሁም ላይክ በማድረግ ይጀምሩ። የትኛው የዓለም ክፍል ሆኖ እንደሚከታተሉን በኮሜንት ያሳውቁን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። እንዲሁም ይበልጥ ጠንካራ የሆኑ ታሪኮችን እንድናቀርብላችሁ ይረዳናል። አሁን ታሪካችንን እንጀምረው። የጀርሚያ ኮል የምግብ ቤት ጊዜ ሊረሳ የቀረበ ቦታ ይመስል ነበር። የተሰነጠቀ መብራት ምልክት ከበሩ በላይ ደከም ብሎ እያበራ ከሰዓት በኋላ መንገዶችን ካራሰው ካፊያ ጋር ይታገላል። በውስጡ የተጠበሰ ሽንኩርትና ጠንካራ ቡና ጠረን ከአየሩ ጋር ተዋህዷል። ይህም በሩ በተከፈተ ቁጥር ከሚገባው እርጥበት ጋር ተቀላቅሏል። መቀመጫዎቹ ባዶ ነበሩ። የተሰነጠቀ ቀይ የቪኒል ወንበሮች፣ ከጠዋት ደንበኞች የተረፈ ጥቂት ፍራፍሬዎችና በስተጀርባ ያለ አሮጌ የማቀዝቀዣ ዝቅተኛ ድምጽ ብቻ ይሰማል። ጀርሚያ ትከሻው ዘለል ብሎ ከጠረጴዛው ጀርባ ቆሟል። ከረጅም ጊዜ በፊት ቀለሙን በለቀቀ ጨርቅ ያንን ቦታ እየጠረገ ነው። አሁን የሚጠርገው ለጽዳት ብሎ አልነበረም፣ ለማሰብ እንዲረዳው ነው። ለሁለት ቀናት ካልተከፈተው የቢሮ መሳቢያ ውስጥ ካለው የክፍያ ደረሰኞች ክምር ሐሳቡን ለማዘንጋት ሰዎች ለራሱ የማይበጅ ደግ ይሉታል። ምናልባትም ነበር። በየምሽቱ የተራበ ሰው ዘው ብሎ ይገባል። አንዳንዴ አይኖቻቸው የሰመጡ ህፃናት፣ አንዳንዴ ደግሞ ጫማቸው ከጫፍ የተበጠሰ ወንዶች። ጀርሚያ መቼም አያባራቸውም። ምንም አይነት ጥያቄ ሳይጠይቅ አንድ ሳህን ምግብ በጠረጴዛ ላይ ያንሸራትትላቸዋል። ለነሱ ይህ መጽዋት አልነበረም፣ የህሊና ጉዳይ እንጂ። እኔ ማብሰል ከቻልኩኝ እነሱ መብላት ይችላሉ በማለት ሁል ጊዜ ለራሱ ያግሮምርማል። በዚያ ምሽት ከበሩ በላይ ያለው ደውል ቀስ ብሎ አቃጨለ። አንድ ሰው ወደ ውስጥ ገባ። ቀጭን የራሰና ካፖርቱ እንደ ሁለተኛ ቆዳ የተጣበቀበት። የሰውየው ጢም የተዝረከረከ ነበር። አይኖቹ ወደ ውስጥ የሰመጡ ሲሆን ቅዝቃዜው እስከ አጥንቱ የዘለቀ ይመስል እጆቹ ይንቀጠቀጣሉ። ጀርሚያ አላመነታም። ወደ ሚቀርበው መቀመጫ በእጁ ጠቆመ። ተቀመጥ ወንድሜ፣ በርዶሃል። ሰውየው አልመለሰም። ዝም ብሎ እየተንገታገተ ሄደ። የዝናብ ውሃና በኮንክሪት የእግረኛ መንገድ ላይ ከብዙ ምሽቶች በኋላ የሚመጣ የድካም ሽታ ይሸታል። ጀርሚያ ትኩስ ቡና ቀዳለት። የሚንከተከት የዶሮ ሾርባ ቀረበለት እና ከካዝናው አጠገብ ከሚያስቀምጠው ማሰሮ ውስጥ ጥቂት የህመም ማስታገሻዎችን አቀረበለት። ከጥግ መቀመጫ በኩል ሁለት የአካባቢ ሰዎች ጀርሚያን እንዲሰማቸው ጮክ ብሎ ተንሸኳሸኩ። አንደኛው አያ ለኪሳራ ይዳረገው እኮ ይሄ ነው፣ ለሚገባው ሁሉ በነፃ ምግብ መስጠቱ ሲል አግሮመረመ። ሌላኛው ደግሞ ክረምቱ ሳያልቅ ይህንን ቦታ ያጠዋል ሲል አፌዘ። የጀርሚያን መንጋጋ ጥብቅ አለ። የነሱን ምስል በቡናው ማሽን ክሬም ላይ ተመለከተ። ነገር ግን ዞር አላለም። ራሱን ለመከላከል አልሞከረም። ምን ፋይዳ አለው? ሞኝ ነው ብሎ ያስቡ። ይልቅ ከፊቱ ባለው ሰው ላይ ትኩረት አደረገ። እንግዳ ሰው ጀርሚያ በሚገርም ጸጥታ እየተመለከተው ቀስ እያለ ይጠጣል። ልክ ምግቡን ብቻ ሳይሆን እሱንም እያጠና ያለ ይመስል። የጀርሚያን የእጅ እንቅስቃሴ፣ ጨርቁን በሽርጥ ውስጥ የሚሽጉጥበትን መንገድ፣ በትትና ወደፊት ጎንበስ የሚልበትን ሁኔታ፣ ሁሉንም በትኩረት ይመለከት ነበር። ጀርሚያን ባያውቅም ያ ትኩረት በጠረጴዛው ላይ ከሚሰማው ወሬ በላይ ትልቅ ክብደት ነበረው። ከውጪ ያለው ዝናብ በመስኮቱ ላይ በኃይል ይመታ ጀመር። ጀርሚያን የደከሙ አይኖቹን አሸ። ያ ምሽት ህይወቱን ለዘላለም የሚቀይር አዲስ ምዕራፍ የመጀመሪያ መስመር መጽሐፉን አላወቀም ነበር። የማለዳው ብርሃን ጀርሚ ሊጠርገው ባልቻለው አቧራ በበከለ የምግብ ቤቱ መስኮት በኩል ገባ። ጠረጴዛዎቹ በአብዛኛው ባዶ ነበሩ። ጥቂት ቋሚ ደንበኞች ብቻ ቡናቸውን እየጠጡ ድምጻቸውን ከሚገባ በላይ ጮክ ብሎ ይሰማል። አንደኛው ይህ ምስኪን ሰው በጣም ሩሩ ነው አለ፣ ሱካር በቡና ውስጥ እያማሰለ። ሩሩ። ሌላኛው አፌዘ። ይህ እኮ ሞኝነት ነው፣ ኪራይ መክፈል እያቃተ ምግብ በነፃ አትሰጥም። ሁለቱም እየሳቁ ጀርሚያ ልክ እንደ አንድ የቀጥታ ስርጭት የማስጠንቀቂያ ትርኢት እንደሚታይ ሰው ራሳቸውን ነቀነቁ። ጀርሚያን እንዳልሰማ ለማስመሰል ሞከረ። እጆቹን በስራ ለማጥመድ ሲል የጨው ማስቀመጫዎቹን እየሞላ የሶፍት መያዣዎችን እያስተካከለ በረጋ መንፈስ ከጠረጴዛው በስተጀርባ ተንቀሳቀሰ። የሽርጡ ጫፎች ተበሳስተዋል። ምንም እንኳን የጠዋት ብርድ ቢሆንም ግንባሩ ላይ ቀጭን ላብ ይታያል። ነገር ግን ቃላቶቻቸው ይሰሙት ነበር። በቢሮ መሳቢያ ውስጥ ካሉት ካልከፈላቸው የክፍያ ደረሰኞች ክምር በላዩ ላይ ከብደውታል። ከሰዓት በኋላ ያ እንግዳ ሰው ተመለሰ። ያው የተቀደደ
ካፖርት ያው ዝምተኛ እርምጃ። ጀርሚያን ከምድጃው ላይ ቀና ብሎ አየና ያለምንም ማመንታት ወደ አንዱ መቀመጫ በእጁ ጠቆመው። ሰውየው ሰውነቱ መታጠፉን እንደሚቃወም ሁሉ በዝግታ ተንሸራቶ ተቀመጠ። ጀርሚያን ደግሞ አንተ አለው በዝግታ የእንቁላልና የዳቦ ቁርስ ከፊቱ ላይ እያስቀመጠ ብላ። ምንም ክርክር የለም። ሰውየው ሹኪያውን ሲያነሳ እጁ በትንሹ ይንቀጠቀጥ ነበር። ምንም አልተናገረም። ቢናገርም በጣም ጥቂት ነበር። ነገር ግን አይኖቹ ከጀርሚያን ላይ አልተነቀሉም። ጀርሚያን ጠረጴዛውን ሲጠርግ አልፎ አልፎ የሚመጡ ደንበኞችን ሰላም ሲል እና ከበሩ በላይ ያለው አሮጌ ሰዓት ልክ ጊዜው እሱን ጥሎት በፍጥነት እንደሚሮጥ ሁሉ ሲመለከት በንቃት ይከታተለው ነበር። በሰፈሩ ውስጥ ወሬው በፍጥነት ተሰራጨ። የጀርሚያን ልግስና አሁን እንደ ክብር መታየቱ ቀርቷል። እንደ ድክመት ነበር የሚቆጠረው። አቅራቢዎቹ ዕቃ ማቀበል አቆሙ። አንዱ የጭነት መኪና ሳይመጣ ቀረ። ስልክ ደውሎ ሲጠይቅ የተሰጠው መልስ አጭር ነበር። መጀመሪያ ያለብን ዕዳ ክፈል። በዚያ ምሽት ጀርሚያን ቆሻሻ ለመጣል ወደ ውጪ ሲወጣ ሁለት ጎረቤቶች በመንገድ መብራት ምሰሶ ተደግፈው ነበር። አንደኛው ሰውየው ራሱን እያሰመጠ ነው ሲል አጉረመረመ። ሌላኛው ደግሞ አይዘንለት፣ ይህንን ህይወት ራሱ ነው የመረጠው፣ ሁሉንም ሰው መመገብ አትችልም ሲል መለሰ። ጀርሚያን የቆሻሻ መዳበሪያውን እንደያዘ ቆመ። ቃላቶቻቸው በአእምሮ ውስጥ አስተጋቡ። ለአንድ ቅጽበት ልክ ናቸው እንዴ ብሎ ተጠራጠረ። ነገር ግን የመገባቸውን ሰዎች ፊት፣ ደካማ እናቶችን፣ የተራቡ ህፃናትን እና በውስጥ ተቀምጦ ልክ በብዙ ቀናት ውስጥ የመጀመሪያ እውነተኛ ምግብ እንደሚመገብ ሰው የሚበላን ያንን ዝምተኛ ሰው ሲያስብ ጥርጣሬው እንደ ጥላ አለፈ። በውስጥ የምግብ ቤቱ መብራቶች በዝግታ ይንቀጠቀጣሉ። ጀርሚያን ድካም በተቀረጸበት ፊቱ ጠረጴዛውን ተደገፈ። እሱ አላየም እንጂ ያ እንግዳ ሰው የጀርሚያንን ድካም ሲመለከት አይኖቹ በለሰለሱ። በጀርሚያን ዝለት ውስጥ አንድ ብርቅ ነገር እያየ ይመስላል። ውጪ ሹክሹክታው እየጨመረ ቢሄድም ጀርሚያን ግን በየቀኑ ስራውን ቀጠለ። ሰውየውም ሁልጊዜ ዝም ብሎ እየተመለከተው መምጣቱን አላቋረጠም። ሳምንቱ ሊበጠስ እንደደረሰ ገመድ ተወጠረ። እስከ ማክሰኞ ድረስ ጀርሚያን ምግብ እያቀረበ የነበረው በጓዳ ውስጥ ከተረፈው ማንኛውም ነገር እያቧጠጠ ነበር። ግማሽ ከረጢቱ ሩዝ፣ ጥቂት ሽንኩርት እና ከሚያዝኑለት ነጋዴ በረካሽ የገዛው የተጎሳቆለ ቲማቲሞች። በደረት ውስጥ ያለውን ጭንቀት እየደበቀ ማሰሮቹን በደካማ እጆች ያማስላል። ሐሙስ ጠዋት በደማቅ ቀይ ፊደላት የታተመ ወፍራም ፖስታ ደረሰው። ጀርሚያን ልቡ እየመታ በጠረጴዛ ላይ ተቀመጠ። መክፈት አያስፈልገውም ነበር፣ አስቀድሞም ያውቀዋል። በመጨረሻም ሲከፍተው ቃላቶቹ ፍርሃቱን አረጋገጡ። መውረስ፣ ዕዳው ካልተከፈለ በስተቀር ምግብ ቤቱ በጥቂት ቀናት ውስጥ ይወረሳል። በዚያ ምሽት ምግብ ቤቱ ከወትሮ በበለጠ ጸጥ ብሏል። የፍሪጅ ድምፅና የእንግዳ ሰው ማንኪያ ከተሰነጠቀው ሳህን ጋር የሚፈጠረው ድምፅ ብቻ ይሰማል። በዚያ ጊዜ ጀርሚያን ከፊቱ ተቀመጠ። ሰውየው ጀርሚያንን እያየ በዝግታ ይበላል። ለአንድ አፍታ ጀርሚን ሰውየው የሚናገር መሰለው፣ ነገር ግን ምንም ቃል አላወጣም። ያው የማይቋረጥና የማይነበብ እይታ ብቻ። በማግስቱ ጠዋት መጥሪያው ደረሰ። ሁለት የደንብ ልብስ የለበሱ ፖሊሶች ወረቀት ይዘው በሩን ገፍተው ገቡ። ከኋላቸው ደግሞ ፋይል የያዘና ልክ እንደ ጥንባንሳ በክፍል ውስጥ አይኖቹን የሚያንሸራትት ሱፍ የለበሰ ሰው ተከተለ። ከፖሊሶቹ አንዱ አቶ ኮል ብሎ ጠየቀ። ጀርሚያን ጎሮሮው እንደ አሸዋ ቢደርቅም ራሱን ነቀነቀ። በቀዝቃዛና በይፋዊ ቃላት አስረዱት። ምግብ ቤቱ እየተወረሰ መሆኑንና እስከ ቀኑ መጨረሻ ድረስ መልቀቅ እንዳለበት ነገሩት። የነበሩት ጥቂት ደንበኞቹ ከመቀመጫው ይመለከቱ ነበር። ወሬው እንደሰደደ እሳት ተሰራጨ። አይቆይም ብያል ነበር፣ ያ ሁሉ ነፃ ምግብ መጨረሻው ይህ ነው ይባባሉ ነበር። ጀርሚያን የእጆቹ አጥንቶች እስኪነጡ ድረስ የጠረጴዛውን ጫፍ አጥብቆ ይዞ ቆመ። የሰዎቹን አሉባልታ ይሰማል። የሁሉን ሰው አይን በጀርባው ላይ እንደ እሳት ይለበልበው ነበር። ነገር ግን አልተከራከረም። ምንስ ይባላል? በድንገት ከመንገዱ ዳር የመኪና ጎማ ድምፅ ተሰማ። ጥቁር መኪናዎች በምግብ ቤቱ ፊት ለፊት ተሰለፉ። የመኪናዎቹ ሞተር ድምፅ እንደ ማስፈራሪያ ያጉረመርማሉ። የሰዎቹ ፊት ወደ ውጭ ዞረ። ንግግሮችም በግማሽ ተቋረጡ። በደጃፉ የቆሙት ፖሊሶች ምን ሊፈጠር እንደሚችል ባለማወቅ ደንገጣሉ። በሩ በኃይል ተከፈተ። ከመጀመሪያው መኪና ውስጥ በየምሽቱ ወደ ጀርሜኒያ ምግብ ቤት እየተንጋተተ የገባ የነበረው ያ ሰው ወረደ። ነገር ግን በዚያ ጊዜ ያ የተቦጫጨቀ ካፖርት የለም። በእነሱ ምትክ በጠዋት ፀሐይ ስር የሚያንጸባርቅ በልክ የተሰፋ ንጹህ ሱፍ ለብሷል።
ጢሙ ተስተካክሏል። አቋሙ ቀጥ ያለና ግርማ ሞገስ ያለው ነው። ከበስተጀርባው ረዳቶቹ ወፋፍራም ፋይሎችንና ቦርሳዎችን ይዘዋል። ምግብ ቤት ውስጥ ጭጭ ያለ ጸጥታ ሰፈነ። ሰዎች ምግብ ሊጎርሱ ያነሱት ማንኪያ በመንገድ ላይ ቀረ። ፖሊሶች እንኳን መናገር አልቻሉም። የሰውየው እያንዳንዱ እርምጃ በራስ መተማመን እየታየበት ወደፊት ተራመደ። አይኑ በጀርሚን ላይ ተተክሏል። የጀርሚን ደረት ትንፋሽ አጥሮት ይራገጥ ጀመር። እውነቱ በአእምሮ ውስጥ ቅርጽ እየያዘ መጣ። ሰውየው ነኝ ያለው ማንነት አልነበረውም። አሁን የሚገለጸው ሚስጥር ጀርሚናን ሆነ በዚያ ክፍል ውስጥ ያለ ማንኛውም ሰው ከገመተው በላይ ትልቅ ነበር። ምግብ ቤቱ ውስጥ ጊዜው የቆመ መሰለ። ያ ሱፍ የለበሰ ሰው ወደ ውስጥ ሲገባ የፍሪጅ ድምፅ እንኳን የጠፋ መሰለ። የጫማ ድምፅ ባሮጌው ወለል ላይ በከፍተኛ ሁኔታ ያስተጋባል። የጀርሚያን እጆች ከጠረጴዛ ላይ ወደቁ። ሁልጊዜ የማይለየው መወልወያው ጨርቅም ቀስ ብሎ ወለል ላይ ወደቀ። ሰውየው አንድ እርምጃ ቀርቶት ቆመ። የጀርሚያን ፊት ለረጅም ጊዜ በትኩረት ተመለከተ። ከዚያም አንድ ወፍራም ፋይል በመካከላቸው ባለው ጠረጴዛ ላይ አስቀመጠ። ድምፁ የረጋ ቢሆንም ክፍሉን ጸጥ የሚያሰኝ ስልጣን ነበረው። አቶ ኮል፣ እነዚህ የባለቤትነት ሰነዶች ናቸው። ይህ ህንፃ፣ ይህ ምግብ ቤት አሁን ያንተ ነው። ሁሉም ዕዳ ተከፍሏል፣ ተዘግቷል። ደንበኞቹ በግርምት ተነፈሱ። ፖሊሶች ከእንግዲህ የነሱ መኖር አስፈላጊ መሆኑን ስላልተረዱ ግራ ተጋብተው ተቅነጠወጡ። ጀርሚን የሰማውን ለማመን እየሞከረ አይኖቹን አርገበገበ። ጆሮ የነገረውን ማመን አቅቶት ራሱን ነቀነቀ። እኔ አልገባኝም አለ። ሰውየው ትከሻውን ቀና አደረገ። ምንም በሌለኝ ጊዜ መገብከኝ፣ ሳትጠይቅና ሳትፈርድብኝ ሰጠኸኝ። ሰዎች ይህ ደግነት እንደሚያጠፋ እየነገሩ እንኳን ደግመህ አደረግከው። ይህ እውነተኛ ማንነት ይሁን ወይም ደግሞ ልምድ ብቻ መሆኑን ማወቅ ፈልጌ ነበር። ለዚህም ነው ያንን ልብስ የለበስኩት። ወደዚያ አሮጌ ልብሱ ትዝታ በእጁ ጠቆመ። ፈተንኩ፣ አንተ ግን ባልጠበቅኩት ሁኔታ ፈተናውን አለፍክ። ምግብ ቤቱ ውስጥ የሹክሹክታ ድምፅ ተሰማ። ከቀናት በፊት በጀርሚኒያን ይሳለቁ የነበሩ ጎረቤቶች አሁን አይኖቻቸው ፈጥጧል። የአንዳንዳቸውም ጉንጮች በፍርሃት ቀልተዋል። ቢሊነሩ ቀጠለ። በዚህ ሰፈር ውስጥ ኢንቨስት እያደረኩ ነው። አንተንም ካሰብከው በላይ ለረጅም ጊዜ ስከታተለ ነበር። አንተ ምግብ ቤት ባለቤት ብቻ አይደለም ጀርሚኒያ፣ አንተ የዚህ አካባቢ የልብ ትርታ ነህ። እንደ አንተ ያሉ ሰዎች ደግሞ ሊሰምጡ አይገባም፣ ከፍ ሊሉ ይገባቸዋል። ፋይሉን ወደሱ አስጠጋው። ይህ ምግብ ቤት ብቻ ሳይሆን ያንተ የሆነው እንዲሰፋም እፈልጋለሁ። አዳዲስ ቅርንጫፎች እንከፍታለን። ራይን አስፋፋ። ከፈቀድክልኝ በእርምጃ ከጎነ እቆማለሁ። የጀርሚኒያን ጎሮሮ ተዘጋ። እጆቹ በሰነዶቹ ላይ እየተንቀጠቀጡ አረፉ። በምግብ ቤት ውስጥ ያለው ሹክሹክታ ከፊዝ ወደ አክብሮት ተቀየረ። ታምናላችሁ? እሱ እኮ ልክ ነበር። ደግነት ተመልሶ ይመጣል። ጀርሚያ እንባው እንዳይፈስ ቢታገልም አይኖቹ በእንባ ተሞሉ። ፋይሉን ያዘው። በእውነታው ህልም አለመሆኑን ለማረጋገጥ መዳፉን በሰነድ ላይ አሳረፈ። ከውጪ ዝናቡ በመጨረሻ ቆሟል። የፀሐዩ ብርሃን ደመናውን ሰንጥቆ በመውጣት በተሰነጠቀው መስታወት ምልክት ላይ አበራ። በብዙ ወራት ውስጥ ለመጀመሪያ ጊዜ ጀርሚያ ሙቀት ተሰማው። ምንም እንኳን ህይወቱ ባልገመተው ሁኔታ ቢቀየርም አንድ ነገር ግን እንደማይቀየር ያውቃል። ነገ ጠዋት በሩ ሲከፈት የተራበ ሰው ሁሉ አሁንም በእሱ ጠረጴዛ ላይ ቦታ ይኖረዋል። ምክንያቱም በመጨረሻ እሱን ያዳነው ያ ደግነት ነውና። የጀርሚን ደግነት ሁሉንም ነገር ሊያሳጣው ተቃርቦ ነበር። በመጨረሻ ግን ለመዳኑ ዋነኛው ምክንያት ሆነ። ምን ይመስላችኋል? እውነተኛ ደግነት ሁልጊዜ ተመልሶ ይመጣል? በኮሜንት ላይ አሳውቁን። ይህ ታሪክ ልባችሁን ከነካው ላይክ አድርጉ፣ ሰብስክራይብ እና ሼር ማድረጎን እንዳትረሱ። ይህም እንደዚህ ያሉ የቅንነት ኃይል የሚያሳይ ታሪኮችን ይዘን እንድንመጣ ይረዳናል። ውድ ተመልካቾቻችን ለዛሬ የያዝነው ታሪክ ይህንን ይመስል ነበር። በቀጣይ በአዲስ ታሪክ እስክንገናኝ ቸር ቆዩልን።